መንግስታዊ ሽብርተኝነት የምለው አንደኛ አንበርክኮ መግዛት ነው፣ አሸብሮ መግዛት ነው። ሰው ማህበረሰቡ ፈርቶ እጅ እንዲሰጥ ማድረግ ነው። አንዱ ይሄ ነው። ሰው ከፈራ ያው የመካቬሌ ፕሪንሲፕልን መጠቀሙ ነው። እንግዲህ ሰው አንተን ከወደደና ከፈራ ጥሩ ይላል መካቬሌ። ነገር ግን ከሁለቱ አንዱ ምረጥ ከተባለ በህዝብ መወደድና በህዝብ መፈራት አንዱ ምረጥ ከተባልክ መፈራቱን ምረጥ ይላል መካቬሌ። እንግዲህ ያቺን እንትን ወስዶ ሰው ፈርቶ እጅ እንዲሰጥ ለማድረጉ ነው። ሌላው በተለይ በኦሮሚያ ውስጥ ጭፍጨፋዎችን ሲያካሂድ ኦሮሞን ከጨፈጨፈ በፋኖ ስም ይጨፈጭፋል። አማራውን ከጨፈጨፈ በኦኤል ሸኔ ይላል። እሱ በሸኔ ስም ነው። ዋናው ነገር ምንድነው? ሁለቱ ማህበረሰብ በተለይ በአማራና ኦሮሞ ለዘላለም ጠላት ሆኖ እንዲታዩ እንዳይተባበሩ። ከተባበሩ አማራና ኦሮሞ ከተባበሩ ከሌሎቹ ብሔር ብሔረሰቦች ጋር አንድ ሆኖ ይህንን መንግስት ይለውጣሉ። ለኢትዮጵያ ፍትሃዊ የሆነ መንግስት የማምጣት አቅም አላቸው። አማራ፣ ኦሮሞ፣ ትግራዋይ፣ ሲዳማ፣ ሶማሌ የኢትዮጵያ ህዝብ አጠቃላይ ሲተባበር ምን ማምጣት እንደሚቻል የታወቀ ስለሆነ ነው። ስለዚህ አብይ ምንድን ነው የሚያደርገው? ማህበረሰብ ሁልጊዜ በአተካሮ ውስጥ እንዲኖር የጎንዮሽ በጎሪጥ መታየቱ እንዲቀጥል እንዲፋፋም ያንን ነው የሚያደርገው አብይ። ያ ካደረገ በኋላ እኔ ከሌለው አንተ ትጠፋለህ። አሁን በአብይ ስሌት አብይ ከሌለ ኦሮሞ ይጠፋል። ማን? አማራ ያጠፋዋል ኦሮሞን። አብይ ከሌለ አማራም ይጠፋል። ማን ነው የሚያጠፋ? ኦሮሞ ነው የሚያጠፋ፣ ወይ ደግሞ ትግራዋይ ነው የሚያጠፋ አማራ ነው። የአብይ ስሌት። ነገር ግን አማራ ህዝብን የሚያጠፋ አብይ ራሱ ነው። ኦሮሞ ህዝብን የሚያጠፋ አብይ ራሱ ነው። ትግራዋይን የሚያጠፋ አብይ ራሱ ነው። ይሄ እኮ ምንም የታወቀ የታየ ነገር ነው። ይሄ እኮ አየን እኮ በአይናችን ያየነው ነገር። አብይ ያንን ምስሊድ በማድረግ አንደኛ ድጋፍ ለማግኘት ይሞክራል። ሁለተኛ እርስ በርሱ እንዲባላ አድርጎ እንዲዳከም ከዛ እንዲወድቅ ለማድረግ ነው። ስለዚህ ዋናው ዓላማው አንበርክኮ ለዘላለም መግዛት ነው። እኔ ከሌለው ትጠፋፋላችሁ፣ ትጠፋላችሁ ነው መልእክቱ። ነገር ግን ውሸት ነው። እሱ ከሌለ ህዝቡ በአንድነት መኖር ይጀምራል። ኢትዮጵያ አብይ ሲሄድ ነው የምትንሰራራ። አብይ ዛሬ ሄደ ከተባለ ብስራት ነው ለኢትዮጵያ ህዝብ፣ ለአማራም፣ ለኦሮሞም፣ ለትግራዋይም፣ ለሶማሌም፣ ለአፋርም፣ ለሁሉም ብሔር ብሔረሰቦችም ጥሩ ዜና ነው። ሁለተኛ ደግሞ አሁን ምርኮኞችን ቆራርጦ ማሳየት ለምን? እሱም በደንብ ማየት አስፈላጊ ነው። ለምን? አሁን ኢትዮጵያ ውስጥ ጦርነት፣ የእርስ በርስ ጦርነት ነው ያለ። ያሳዝናል። አንድ ወንድም ሌላው ወንድም መግደል፣ ይሄ በአብይ ዘመን ነው። አሁን ምርኮኞቹ ከተማረኩ በኋላ በዓለም አቀፍ ህግ ዘንድ ፕሮቴክሽን አላቸው፣ መብት አላቸው። ይሄ ኢንተርናሽናል ሂውማኒቴሪያን ሎው ይባላል። ምርኮኞቹን መብት የሚሰጠው የጄኔቫ ኮንቬንሽንስ፣ የ1949 ጄኔቫ ኮንቬንሽንስ ምርኮኛ ከተማረከ በኋላ ሙሉ መብት አለው። ከዛ ለቀይ መስቀል ይሰጣል። ይህንን የጣሰ አካል ጦር ወንጀልን የፈጸመ ይሆናል። እንግዲህ በአብይ ዘመን
በትግራይ ክልል ውስጥ አብይ ጦር ወንጀልን ፈጽሟል። በኦሮሚያ ክልል ውስጥ ጦር ወንጀል ፈጽሟል። በአማራ ክልልም ጦር ወንጀል ነው የሚፈጽመው። ከዛ ባሻገር ደግሞ ሽብርተኝነት ነው የሚያካሂደው አብይ። ስለዚህ አብይ አሁን ካልኩሌሽኑ ምንድን ነው? የጦር ወንጀል ምናምን ደንታው አይደለም። አብይ አንድን ምርኮኛ በዘግናኝ ሁኔታ በመግደል ሌላው አካል ደግሞ የአጸፋ ምላሽ እንዲሰጥ ይፈልጋል አብይ። የአጸፋ ምላሹ ምንድነው? ሌላውም ቡድን የምርኮኞችን በመግደል እንዲያሳይ ይፈልጋል አብይ። ከዛ በኋላ ምንድነው የሚያደርገው አብይ? የራሱ ወታደር እጅ እንዳይሰጥ፣ እንዳይማረክ፣ ምርኮኛ እንዳይሆን። ለምን? ይሄው የሚከሰትብህ አይ አይደል? ስለዚህ ቆም ብለህ ተዋጋ ነው። የኢትዮጵያ ሕዝብ ግን ጦርነቱ አንገሽግሾታል። ለዛም ነው እጅ የሚሰጠው። በአማራ ክልልም በትግራይ ክልልም ያየነው፣ በኦሮሚያ ክልልም የምናየው ምንድነው? የኢትዮጵያ ወታደሮች የአብይ ወታደር እጅ ይሰጣል። ለምን? ምክንያት የለውም። የሚዋጋብለት ምክንያት የለውም። ለአብይ ስልጣን ብሎ ሰውን መጨብጨብ አይፈልግም ወጣቱ ወታደር። ስለዚህ ይህ እንዳይከሰት ለማድረግ አንድን ሴት ምርኮኛ አብይ በአረመኔነት እንትን ያደረገው አጸፋውን ፈልጎ ነው። አንዱ ይሄን ነው በደንብ መረዳት ያለብን። አንደኛ አጸፋ ከሰጠ ነው አብይን የአብይ ቦይ ውስጥ መስመር ውስጥ እንገባለን። ሁለተኛ ደግሞ አጸፋ ከሰጠ ነው ዓለም አቀፍ ሕግን እንጥሳለን። ከዛ አብይን እንዴት ነው የምንረዳው? እጅ የሚሰጡ እጅ መስጠት የሚፈልጉ አብዛኛው ወታደር የአብይ ወታደር እጅ ለመስጠት ዝግጁ ነው በዚህ ሰዓት። ባይዞ ይሄንን ዝም ብለን አይደለም፣ በውስጥ የምናውቀው ነገር አለ። ወታደሩ ተዳክሟል፣ በቃ ኤግዞስት አድርጓል። ምንድነው የምናደርገው? 7 ዓመት ሙሉ ተዋጋን እኮ። የምንዋጋው ደግሞ ዜጎችን ነው የምንዋጋ። ጠላት የሩቅ ሀገር ጠላት አይደለም። እዚሁ መንደር ውስጥ እየሄድን ነው የምንረሽ ነው ብሎ እጅ ብሎታል ወታደሩ። ይሄ ጦርነት እንዲያቆም ጠይቋል በአደባባይ። ለዛም ነው የሚማረከው፣ ቶሎ ይማረካል ወታደሩ። ይህንን ለማስቆም አብይ ዘዴ ይፈልጋል። ዘዴው ምንድነው? ለነፃነት የሚታገሉ ቡድኖች ሰራዊትን የአብይ ሰራዊትን ረሽኖ እንዲያሳዩ ይፈልጋል። ያ ደግሞ የቀሩት ወታደሮችን በዛ ለመቀስቀስ እንዲህ አይነት ጠላት ነው የገጠመን ብሎ ቆሞ ሕግ የማያውቅ ጠላት ነው የገጠመን ብሎ እንዲያወሩ፣ ከዛ በኋላ በዛ እንዲቀሰቀሱ ወታደሩን እንዲቀሰቀሱ ለመጠቀም ነው አብይ። አንዱ ይሄ ነው። በጣም በጣም ርካሽ የሆነ ካልኩሌሽን። ያው በእውቀቱ ደረጃ ነው የሚያስበው አብይ። ስለዚህ ያንን እስከ መጨረሻ የሚዋጋለትን ወታደር ስላጣ በዚህ ደረጃ ኮንስፓይረሲ መስራቱ ነው አብይ። ይሄ ደግሞ በጣም የታወቀ ስለሆነ ማንም ሰው አብይ ተጠያቂ ነው የሚሆነው። at the end of the day አብይ ይጠየቃል ለጦር ወንጀል። አሁን ጦር ወንጀልን እየፈጸመ ነው። ለዚህ ሁሉ ይጠየቃል አብይ። አብይና የሱ አመራር አንድ በአንድ ይጠየቃሉ። ስለዚህ ለነፃነት የሚቆሙ ኃይሎች ደግሞ አብይን በልጦ ለሰራዊቱ አመራር መስጠት ነው። የአብይ ሰራዊት እጅ እንዲሰጥ፣ ከተማረከ ወደ ቤተሰቡ እንዲላክ፣ ከተማረከ ሰብአዊ መብቱ እንዲጠበቅ የታወቀ ነገር ለቀይ መስቀል እየተሰጠ ነው።
ያ ነገር እንዲቀጥል ማድረግ ነው። ከዛ የአብይ ኮንስፓይረሲ ይወድቃል። ይሄ ነው የሚሆነው። የአሸናፊነት መንገድም ይሄ ነው። የአብይ መንገድ አሸናፊነት መንገድ አይደለም። ተስፋ የቆረጠ የሽብርተኝነት ጥግ ነው። ተስፋ የመቁረጡ ነው የሚያሳየው። የአሸናፊነት ራሱ አብይ የገደለ ተሸናፊ ነው ብሎ በአፉ ያወራበት ዘመን እኮ ነው። ተሸናፊነት ነው መግደል ብሎ አላወራም አብይ በወራዳነት አፉ። ቅርታ አድርጉልኝና እና ዛሬ ምን እንደሚያደርግ እያየን ነው። የሽብርተኝነት ጥግ መግደል ብቻ አይደለም፣ ህዝብን ማህበረሰብን ማሸበር ስራ ነው የሚሰራ አብይ። አሸብሮ መግዛት አንዱ ይሄ ነው። ሁለተኛው ከተቻለ አብይ በሁሉም አጋጣሚ የብሔር ግጭትን ለመቀስቀስ ይሞክራል። አሁን የተለያዩ እርምጃዎች ኦሮሚያ ውስጥ ይካሄዳሉ። ምንድነው? በሁሉም በሚባልበት አቅጣጫ ኦሮሚያ ላይ ጦርነትን ከፍተዋል አብይ። የሚገርም ነው። አሁን በሶማሌ ክልል በኩል አብይ ምንድነው እያደረገ ያለው? ኦሮሞዎችን ገሎ ኦሮሞ ደግሞ ከሶማሌ ጋር እንዲጣላ ለማድረግ እየሞከረ ነው። መሬት ሁሉ ቆርሶ እየሰጠ ከሞያሌ ጀምሮ እስከ ጭናክሰን እያየን ነው። ይህ ሁሉ ምንድነው? አብይ ምን የሚያደርገው? የብሔር ግጭትን ይፈልጋል አብይ። የኦሮሞ ቁጥር አንድ ጠላት አብይ አህመድ ይባላል። ቁጥር አንድ ጠላት። የሶማሌ ህዝብ የኦሮሞ ወንድም እህት ማህበረሰብ ነው። ምንም አይነት ጥላቻም ጥልም የለባቸው ኦሮሞና ሶማሌ። በሲዳማ በኩልም አብይ ብዙ ነገር ይጥራል የብሔር ግጭትን ለማግኘት። በአማራ ክልል በኩል በድንበር አካባቢ አብይ የሚያደርገው አማራና ኦሮሞ እንዲጣላ ነው የሚፈልገው። በአማራ ኢሊቶችና በኦሮሞ ኢሊቶች መካከል አለመግባባቶች አሉ። እሱ የታወቀ በተለይ የተለያዩ ነገሮች ላይ አለመግባባቶች አሉ፣ ሀቅ ነው። ነገር ግን እነኚህ አለመግባባቶች የሚፈቱ ናቸው። በድርድርና በምክክር የሚፈቱ ናቸው። ወደ ጦርነት የሚወስድ ነገር በአማራና በኦሮሞ መካከል የለም። አብይ ግን ምንድን ነው የሚያደርገው? የሚወስደው እርምጃ አማራና ኦሮሞ ወደ ጦርነት፣ ህዝብ ለህዝብ ጦርነት እንዲገባ ይፈልጋል። ለምን? አብይ ኦሮሞ ስር መደበቅ ይፈልጋል። አሁን በዚህ ሰዓት የመጨረሻ ዘመናት ላይ ነው አብይ። አሁን የአብይ መውደቂያ ዋዜማ ነው የሚመስለው። አሁን የመጨረሻዋን ቀናት አብይ ኦሮሞ ስር ለመደበቅ ይፈልጋል። የኦሮሞ ጠላት ሆኖ ኦሮሞን መጠቀም ይፈልጋል። ይህንን ኦሮሞ ህዝብ አይቀበልም። በየቀኑ የኦሮሞ ህዝብ እየተጨፈጨፈ፣ በየቀኑ በየአቅጣጫው ሰውን እያቃጠሉ፣ ትናንት የምናየው ኖኖ ላይ የአብይ ሴራ፣ ከዛ ደግሞ ኤከሌ ነው ከባህር ዳር መጥቶ የሚገርም እና የአብይ ካልኩሌሽን ብሔርን ከብሔር ጋር ማጋጨት ነው። አሁን በትግራይ ጦርነት ጊዜ የሚታወቅ ነው። የአማራን ኃይል ከጎኑ አሰልፎ ነው ትግራይ